ባይ ዘ ዌይ ጋይስ ኢንትሮዳክሽን ቪዲዮ ላይ ስችዋለሁ። እዚያ አፕ ላይ ስትገቡ የምትከፈሉት በዶላር ነው። ይሄ ደግሞ ትልቅ እድል ነው ብዬ አስባለሁ ለእናንተ ማለት ነው። እና ቢያንስ ከተመዘገባችሁ በኋላ አፑን ጭናችሁ ከገባችሁት በኋላ ቢያንስ በቀን ለ2 ሰዓት ለ5 ቀን ሞክሩት ቢያንስ ማለት ነው። እንደሚከፍልና እንደማይከፍል ለማየት እቺን 1 ሳምንት ብቻ አባክኑና መስዋዕት ከዛ በኋላ 100% ታመሰግናላችሁ ማለት ነው። ስለዚህ እንዳልኳችሁ ነው። ትንሽ ሰዓታችሁን ብቻ ተጠቀሙና 1 ሳምንታችሁን ብቻ አሰቡ። ከዛ በኋላ ታዩታላችሁ ውጤቱ ማለት ነው። ምን ያህል ነው ደግሞ በሳምንት የማገኘው? 1 ሳምንት ሙሉ ቁጭ ብል ምን ያህል ላገኝ ይችላል ለምትሉ እዚህ ጋር 1 ሳምንት ስንላችሁ 1 ሳምንት ብቻ አይደለም የምትገቡት። ከዛ በኋላም ብዙ ጊዜ መግባት አለባችሁ። 1 ሳምንቱ ምንድነው አቀባበል ነው። እናንተ ስለገባችሁ ለ1 ሳምንት የሚቆይ ዌልካም ጊፍት ነው። ሶ እሱን ብቻ በመጠቀም አይደለም ከዛ በኋላ ያለው አይደለም እሱን ብቻ በመጠቀም ቢያንስ $10 የምታገኙበት ቻንስ አላችሁ ማለት ነው። ከዛ በኋላ ሌሎች ታስኮችን ትጨምራላችሁ፣ ሌሎች ገንዘቦችን ታገኛላችሁ ማለት ነው። እሺ ቤተሰብ እስካሁን እንዳያችሁት ነው። ቪዲዮውን ሙሉ ለሙሉ ማየታችሁ እንዳትዘነጉ። በቀጣይ ቪዲዮ ደግሞ ገንዘቡን የምታወጡበትን መንገድ እናሳያችኋለን። ይሄን ማንም ሰው በዚህ የሚቸገር አለ ብዬ አላስብም። ምክንያቱም ቴሌብር የሌለው ሰው የለም፣ ሲቢ የሌለው ሰው የለም። ሁለቱም የለኝም ካላችሁ እንኳን ወጋገን ሆነ ምን ባንክ ዳሽን ባንክ ነው፣ ሁሉም ባንክ አለው። በሁሉም ባንክ በ5 ደቂቃ ውስጥ ታወጡታላችሁ። በ5 ደቂቃ ስላችሁ አካውንታችሁ ላይ የሚገባበት ማለት ነው። እዛ ጋር አንድ ጊዜ የምታገናኙት አካውንታችሁን እንደዚህ ለምሳሌ የንግድ ባንክ አካውንታችሁን ከሆነ የምታስገቡት እዛው በ3 ደቂቃ ታገናኙታላችሁ። እናሳያችኋለን። እሱን ካገናኛችሁት በኋላ ደግሞ በ3 ደቂቃ ውስጥ ወደ አካውንታችሁ ገንዘብ ይላክላችኋል፣ ቴክስት ይገባላችኋል ማለት ነው። ከዛ በኋላ ሄዳችሁ ማውጣት ነው ማለት ነው። እና ደግሞ ፕሊዝ እንዳዘነጉ ምላችሁ አፑን ከከፈታችሁበት ቀን አንስቶ ላይቭ መግባት አለባችሁ። ምክንያቱም ያን ሰዓት በጣም ዩኒክ የሆነ ሰዓት ነው። ቢያንስ ማወቅ ያለባችሁ ጋይስ ቢያንስ 1 ሳምንቱ መጠቀም አለባችሁ። ይሄ ደግሞ ማለት 1 ሳምንት ለምሳሌ አሁን አፑን ከከፈታችሁ ከ1 ሳምንት በኋላ ልግባ ካላችሁ እንደ አዲስ ከባዶ ነው የምትነሱት። ስለዚህ ቢያንስ የሆነ መነሳሻ እንድታገኙ ዌልካም ጊፍቱን መጠቀም አለባችሁ ማለት ነው። ዌልካም ጊፍቱን ቢያንስ የምትጠቀሙት ከሆነ የሆነ ያህል እንትን ይገፋችኋል፣ ገብታችኋል። ስለዚህ አፑን ከከፈታችሁበት ጊዜ አንስቶ መግባታችሁን እንዳዘነጉ ማለት ነው። እና አፑን ከከፈታችሁበት ጊዜ አንስቶ ቢያንስ ለ2 ሰዓት መግባታችሁን እንዳዘነጉ ማለት ነው።